24 ሰዓት ሙሉ ጣቶትን በተደጋጋሚ ሳይወጉ ስኳሮትን መከታተል እንደሚችሉ ያውቃሉ? አሁን ስኳር ላይ ከመጡ አዳዲስ ቴክኖሎጂዎች ውስጥ ኮንቲኒየስ ግሉኮስ ሞኒተር የምንለው ሰውነት ላይ በሚደረግ ሴንሰር አማካኝነት ወይ ወደ ስልኮት ወይ ወደ ሪደር የሚሉት አብሮ ወደሚመጣ ማሽን የስኳር ልኬቶትን ማስተላለፍ የሚችሉ ማሽኖች መጥተዋል። እነዚህ ማሽኖች ጥቅማቸው በማንኛውም ሰዓት ስኳሮት ያለበትን ሁኔታ ከማሳወቃቸው በተጨማሪ ስኳር በጣም ሲወርድ ወይም አላግባብ ከፍ ሲል ማስጠንቀቂያ አላርም በማድረግ በተኙበት ለምሳሌ ስኳር ወርዶ አደጋ ላይ እንዳይጥሎት አላርም ያደርጋል እና ያስጠነቅቀውታል። እነዚህ ማሽኖች እንዲያደርጉ የሚመከሩ ታካሚዎች በተለይ ኢንሱሊን ላይ ያሉ ታይፕ 1ም ሆኑ ታይፕ 2 ዳያቤቲክ ታካሚዎች በተለይ ደግሞ ስኳር በተደጋጋሚ የሚወርድባቸው ከፍ ዝቅ እያለ የሚዋዥቅባቸው ወይም በተደጋጋሚ ከመውረዱ የተነሳ ምንም ማስጠንቀቂያ የማይሰጣቸው አይነት ታካሚዎች ቢጠቀሙት ይመከራል። ከዛም በተጨማሪ ስኳር ያለባቸውና ኪኒን ላይ ያሉ ሆነው የአኗኗር ዘይቤ ለውጥ ለማድረግ ስፖርት፣ አመጋገብ፣ ስኳራቸው ላይ ያለውን ለውጥ ማወቅ ለሚፈልጉ ታካሚዎች ይህንን ማሽን ራሳቸው ላይ በማድረግና ስኳራቸውን በመከታተል ያለበትን ሁኔታ ማወቅ ይችላሉ። እነዚህ ማሽኖች እንደ አይነታቸው የተለያዩ ሲሆኑ አብዛኞቹ ለ2 ሳምንት ያክል የሚያገለግሉ ናቸው። ስለዚህ እነዚህ ከላይ የተጠቀሱት ኢንዲኬሽንስ ያላቸው ታካሚዎች ይህንን ማሽን ማድረጋቸው ጠቃሚ ነው። አደራረጉ በጣም ቀላል ነው። ከማሽን የተለያየ ነው። እኛ ጋር ለምሳሌ ያለው አይነት ማሽን በመጀመሪያ ዳውንሎድ ማድረግ አፕሊኬሽኑ ይጠይቃል። ቀጥሎ ማሽኑን ከእቃው ማውጣትና ከስልኮት ጋር ማናበብን ይጠይቃል። ከዛ ማላቀቅ ካለበት አውጥቶ ካለበትም ልጦ በማውጣት ማሽኑን ሰውነት ላይ ለማድረግ ማዘጋጀት ያስፈልጋል ማለት ነው። በመጀመሪያ ታዲያ ላዩ ላይ ያለውን አደራረጉን ካስተካከልን በኋላ ከዛ ላዩ ላይ ያለውን ነገር ማዞርና አንሎክ እንዲደረግ ማድረግ ካደረግን በኋላ ማሽኑን እናወጣና ታካሚውን እናዘጋጃለን ለማድረግ ማለት ነው። ማሽኖቹን ሆድ ላይ ወይም እጅ ላይ ማድረግ የሚቻል ሲሆን እንደ ታካሚው ምቾት መጀመሪያ ባርኮድ ካጸዳን በኋላ እስኪደርስ እንጠብቅና ላዩ ላይ እናደርገዋለን ማለት ነው። ላይ በመጫንና በማድረግ በቀላሉ ማሽኑ ላይ እንዲሆን ማድረግ ይቻላል ማለት ነው። ስለዚህ ምንም እንኳን አንዳንድ ጊዜ በፍጥነት ስኳር ሲወርድ ትክክል ላያገኝ ስለሚችል ስሜታቸው የስኳር መውረድ በተሰማቸው ሰዓት ለማረጋገጥ ውጤቱ ደህና ከሆነ ስልካቸው ላይ የሚያሳየው ቼክ ማድረግ ደግሞ ጠቃሚ ነገር ሊሆን ይችላል። ስለዚህ ከላይ እንደተጠቀስ ነው ኢንሱሊን ላይ ያሉ ታካሚዎች፣ ስኳራቸው የሚወርድባቸው ታካሚዎች ወይንም ታይፕ 2 ሆነው ኪኒን እየወሰዱ ነገር ግን ስኳራቸው ምን አይነት ለውጥ እንዳለው ከአመጋገብና ከእንቅስቃሴያቸው ጋር ማወቅ የሚፈልጉ ታካሚዎች እኛ ጋር መጥተው ለሁሉም አስፈላጊ ባይሆንም ለሚያስፈልጋቸው ተማክረን ልናረግላቸው እንችላለን ማለት ነው።